ሃይ ሌዲስ እድሜሽ ከ18 ዓመት በላይ ከሆነ ፍሪ የሆነ የኤአይ ኮርስ ኦፖርቹኒቲዎችን የሚከፍትልሽ ይዤልሽ መጥቻለሁ። ዩኒቨርሲቲ ተማሪ ልትሆኚ ትችላለሽ፣ ስራ እየፈለግሽ ሊሆን ይችላል፣ ወይም ደግሞ ተጨማሪ ስራ እየፈለግሽ ሊሆን ይችላል። በጣም ኢምፖርታንት የሆኑ ፍሪ የሆኑ የኤአይ ኮርሶችን ይዤልሽ መጥቻለሁ። ኢሊቬተር አፍሪካ የሚባለውን ፕሮግራም ሰምተሽ ከሆነ አላውቅም። ኢሊቬተር አፍሪካ ውስጥ ያሉ ሴቶችን በኤአይ ማብቃትና ግሮዛቸውን ኢንሃንስ ማድረግ እንደገና ደግሞ የተለያዩ ኦፖርቹኒቲ እንዲከፈትላቸው ማስቻል ነው። ስለዚህ ኢሊቬት ኢን አፍሪካ ከወመን ኢን ቴክ ጋር በመተባበር ለአፍሪካ ሴቶች ስፔሻሊ ደግሞ ለኢትዮጵያ ሴቶች በጣም ብዙ ኦፖርቹኒቲዎች ይዞ መጥቷል። ስለዚህ ፍሪ የሆነ ኤአይ ኮርስ ነው። አቴንድ አድርጊ። ለምንድን ነው የሚጠቅመኝ? በጣም ለብዙ ነገር ይጠቅምሻል። ለምሳሌ ኤአይ ፎር ቢዝነስ መሰሪ ከሆነ የተለያየ ቢዝነሶችን እንዴት ነው በኤአይ ቢዝነስ ፕሮፊቴን በደንብ ሜክ ማድረግ የምችለው፣ ቢዝነሴ እንዴት ነው ኢንሃንስ ማድረግ የምችለው የሚሉ በጣም ብዙ ኦፖርቹኒቲዎች አሉት። ሌላው ደግሞ እኔ በጣም የወደድኩት ኤአይ ፎር ኬሪየር ኦፖርቹኒቲ ወይም ደግሞ ኤአይ ፎር ኬሪየር ግሮዝ የሚል አለ። ኬሪየሬን እንዴት ነው ማሳደግ የምችለው ኤአይን ተጠቀም የሚለውን በጣም ብዙ ኦፖርቹኒቲ ውስጡ አሉት። በተለይ ለኬሪየር ግሮዝ የሚጠቅሙ ኤአይ ቱሎች ማለት ነው። ሌላው ደግሞ በጣም አሪፉ ነገር ፐርሰናል ብራንድሽን ትገነቢያለሽ። ኤአይ ቱልን ተጠቅመሽ እንዴት አድርጌ ነው ፐርሰናል ብራንዴን የምገነባው፣ በቃ እኔን እንዴት አድርጌ ነው በተሻለ መንገድ ዲዛይን አድርጌ የምስለው የምትዩን ነገር ኤአይ በጣም ይረዳሻል። ለሱ ደግሞ ይሄ ትሬኒንግ በጣም አሪፍ ኦፖርቹኒቲ ነው ማለት ነው። በተለይ ደግሞ ለዩኒቨርሲቲ ተማሪዎች ኤአይን ተጠቅሜ እንዴት ነው ኢንተርቪው ቱሎችን ማዘጋጀት የምችለው ወይም ደግሞ ኢንተርቪው ለመደረግ ምንድን ነው የሚያስፈልገኝ የሚለውን ኤአይ ቱል ውስጥ አለ። እንደገና ደግሞ ሲቪን እንዴት ነው ማዘጋጃ የሚለውን እነዚህ ሁሉ ትሬኒንጎች በአንድ ላይ ሆነው በዚህ ፕሮግራም ውስጥ ታገኛቸዋለሽ ማለት ነው። ደስ የሚለው ነገር አብዛኛው የኤአይ ኮርስ ፍሪ ነው ይባልና ልክ ትሞክሩት ፍሪ ላይሆን ይችላል። ይሄ ግን ኮምፕሊትሊ በዶነር ፈንድ የሚደረግ ስለሆነ ሙሉ ለሙሉ ፍሪ ነው ማለት ነው። ዶንት ሚስ ዚስ ኦፖርቹኒቲ፣ ተጠቀሚበት። ሊንኩን ኮሜንት ሴክሽን ላይ አስቀምጣለሁ። ቴንክ ዩ ቻው።